እኔ የሞትኩት መካሬ እኮ ነው። ወይኔ መካሬ እኮ ነው። ያለሱ እንዴት ነው የሚነግሩሽ? ያለሱ እንዴት ነው የሚነጋው? እኔ የሞትኩት እኔን ጥሎ ነው ሄደው። እኔን ጥሎ ነው እንደሚያታስባኝ። ምን ሆነ ነው? ምን ነው ያታስባኝ እንጂ የ6 ወር ሕፃን ልጅ እኮ ነው የሞተው። ኧረ እባክሽ እንደዛ ነው እንዴ? ምን ሆነ ነው? አርፈህ እንትን በል እንጂ። እሺ ራት ተበላ እንዴ? እኔ እኮ እንደኔ ለመስበር ነው እንደመጣሽው ድንኳን እና ታዲያ ምን ላደርግ እመጣለሁ? ታስባኝ። እሺ ተበላ እንዴ? ራት እንዴት ነው? ኧረ ገና ሊጀመር ነው። ቆየ እኮ እኔ እኮ እንትን መስሎኝ እኮ ነው። አይ በቃ አታስባኝ፣ ዝም ብለህ ቁም። ኦኬ። ኧረ ደግሞ ደህና ነገር ናቸው። እኔ እኮ ምስር ምናምን ከሆነ ጨጓራዬን ያመኛል፣ ቢቀርብኝ ነው የሚሻለው። አሪፍ ነገር ነው። አንቺ ከዚህ በፊት ኦኬ ድሬ ላይ ድንኳን ተገናኝተናል። ሐዋሳ ላይ ድጋሚ አንቺ ነሽ እንዴ? እና በቃ ቢዝነስ ካርድ ልስጥሽ። ያለሽ ሌላም ቦታ እንትን አለ። ያንቺም አለ። ደገፉ ባልቻ ይባላለሁ። ማንኛውም የድንኳን ሰባሪ እንትን ነኝ። በቃ እንግዲህ የሆነ እንትን ላይ ደብረ ዘይት ላይ በዚህ 2 ቀን ስር የሚሞቱ የሆኑ ሴትዮ አሉ። እዛ እንሄዳለን። በቃ ደውልሻለሁ። በቃ ስልክ ያለ እንትን በይልኝ። በቃ ደውይልኝ። እንትን ትቆርጫለሽ እንዴ? ድንኳን ሰብሬ ስትሄጂ ቫት ምናምን እንዳትቆርጪ። እሷ አርድ ነው ከመንግስት እንደዚህ እንትን በይ። በቃ እባክሽ። ይኸኛው እኔ እኮ አንድ ሰብሬ ነው የመጣሁት። ያን ያህል እንትን አላለኝ። አራበሽም። በቃ ዝም ብዬ እግረ መንገዴን ነበር። በቃ ደውልልሻለሁ። ኧረ ግድ የለም። በቃ ደውልልሻለሁ።